ትዕግስት ማለት ምን ማለት ነው? መቆየት ማለት ነው። ትዕግስት ማለት መቆየት ነው። ተአገሥቶ ለእግዚአብሔር ወዕቀብ ፍኖቶ፣ እግዚአብሔርን ታገሰው መንገዶቹንም ጠብቅ ይላል። እግዚአብሔርን ታገሰው መንገዶቹንም ጠብቅ ያለበት ምክንያት ምንድን ነው? ሕጉን እየጠበቅኩ እግዚአብሔር ግን አይመልስልኝም አትበል ማለት ነው። ዝም ብለህ ባይመልስም ጠብቅ፣ መጨረሻ ላይ ይመጣልና። እግዚአብሔር እስከ ዛሬ ቀርቶ አያውቅም፣ ዘግይቶ ግን ያውቃል። ያጎነዲ ከመ ዘኢይሁ፣ እንደማይሰጥ ሰው ይዘገያል ይላል። የሚያዘገየው ደግሞ ትክክለኛውን ጊዜ የሚያውቀው እርሱ ስለሆነ ነው። አንዳንድ ጊዜ ሕፃናት በእናታቸው ጭን ሆነው እናቱ ፍትፍት ስትጎርስ ሊቀማ እንደዚህ ይላል። 6 ወር ካልሞላው ግን እናቱ አታጎርሰውም። ለምን ይመስላችኋል? ትክክለኛውን የሚበላበትን ጊዜ የምታውቅ ማን ናት? እናቱ ናት። ያን ጊዜ ግን የሚያስፈልገው ምንድን ነው? ጡት ነው የሚያስፈልገው፣ ወተት ነው የሚያስፈልገው እንጂ እንጀራ ያስፈልገው። ልጁ መቼ እንደሚበላ የምታውቅ እናቱ ናት። ልጁ ግን አምጭ ይላል። ለነገሩ ልጅ እንጀራ ሳይሆን እሳትም አምጭ ይላል። ቀይ ሆኖ ሲያየው ደስ ይለዋል። እንደሚያቃጥል አያውቅ። የወደድነው ነገር እንደሚጠቅመን አናውቅም። እንደማይጠቅመን የሚያውቅ እግዚአብሔር ነው። ስለዚህ እግዚአብሔር ለመነውን ነገር ይተወዋል። ስለምን ከተባለ ትክክለኛውን ጊዜ የሚያውቀው እርሱ ስለሆነ ነው። ሰው ገዳም በገባ በወሩ ቢበቃ ጥሩ አይደለም? ሰው ገዳም እንደገባ ወዲያው ቅዱስ ቢሆንም በጣም ብዙ እግዚአብሔር ይኖረን ነበር ማለት ነው።